እዝራ እኔም እወድሃለሁ። ስታቅፌ ብቻዬ በአጋጣሚ ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ። ሰላም የኖላዊ ድራማ ተከታታዮች፣ እንግዲህ እዝራ ለሀንዬ ፍቅሩን ገልጾላታል። ሀንዬም ለእዝራ እኔም እወድሃለሁ እኮ ብላ ትነግረዋለች። በነገረችው ሰዓት በጣም ደስ ብሎ ተያቅፋት እየሮጠ እየሄደ ነው። በዚህ አጋጣሚ ደግሞ ተደብቆ ጆሮ ይሰማ ነበረና እንዲህ ብሎ በጣም ግራ ገባው። የምናገረው ሁሉ ጠፋበት። በጭንቀት ተዋጠ ጆሮ። በዚህ አጋጣሚ ድሮ ያረገው ስልኳን እየሰረቃት ስሮጥ የነበረው ትዝ አለውና ወደ ኋላ ዞር ብሎ ማሰብ ጀመረ ጆሮ። ሀንዬ ደስ ብሏታል በፍቅሩ። በኋላ ላይ ግን ሀንዬ መጎዳቱ አይቀርም። ምክንያቱም የእዝራ አባት ከባዩሽ ጋራ ይሰራል። ሀንዬ ግን ይሄንን ነገር አታውቅም። እዝራም ይሄንን ነገር አያውቅም። አባቴ ጥሩ ሰው ነው ብሎ ነው የማስበው። ጆሮ በነገራችን ላይ በፊት ሰዓት ሀና ጠይቃው ነበረ። ጆሮ ትወደኛለህ እንዴ ብላ ስትጠይቀው ጊዜ ኧረ እኔ አልወድሽም ለምን ስወድሻለሁኝ ብሎ ግራ በመጋባት ስናገራት ነበረ። የሀንዬ እህትም ሰላም ለሀና ነግራት ነበረ። ጆሮ እኮ ይወድሻል ብላ ስትነግራት ጊዜ አይ ጆሮ እኮ ጠይቄው እኔ አልወድሽም እኔ እህቴ ነሽ ብሎ ነግሮኛል። እሱ ሊወደኝ አይችልም እሱ ወንድሜ ነው ብላ ትነግራታለች። ሀንዬ ግን በመሀል እንዳትጎዳ ሰላም በጣም ጨንቋታል። ሰላምዬ ሀንዬ ከተጎዳች ጆሮ እኔ በቁምህ ነው የማቃጥልህ ብላ እየተናገረችው ነበረ። በዚህ አጋጣሚ አቶ ኖላዊ በጣም ግራ ገብቷቸዋል። ምክንያቱም ተምቹ የት እንደገባ አይታወቅም። ሁሉም ሰው ግራ ገብቶታል። የት ገብቶ ነው? ምን ሆኖ ነው? ምንስ ጅብ በላው? እንዴት ሆኖ ነው ልጃችን ብለው ሁሉም ግራ ተጋብቷል። ተምቹ ያለበት ቦታ አይታወቅም። ድንገት ከእርግብ ጋር ሄዶ ከሆነ ግራ ገብቷቸዋል ሁሉም ሰው። ቤተሰቦቼ ላይክ ሼር እያረጋችሁ አበረታቱን። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ